ሰላም አለይኩም ወራህመቱላሂ ወበረካቱሁ። በዚህ ቪዲዮ የምሰራውም አንድ ሁለት ሶስት ተመሳሳይ ኮሜንት አይቻለሁ። መልስ የሚያስፈልገው በሱ ዙሪያ ይሆናል ማለት ነው። ሴቶች ድንግልናቸው የማይኖረው ወይም ደግሞ ድንግልናቸው በሐራም የሚወገደው በወንዶች አይደለም ወይ? እንዴት ነው ሴቶች ብቻ ተወቃሽ የሚሆኑት? የሚል ተመሳሳይ ኮሜንት አይቻለሁ። በሱ ዙሪያ መልስ ልስጥ። ለውድድር የማይቀርብን ነገር ለውድድር እያቀረባችሁ ነው። እኔ ከዚህ በፊት የሆነ ቦታ ላይ ተሰባስበን እንደዛ አይነት ወሬ ተነሳና አንድ ተቅሪበን 8 የሚሆኑ ናቸው። 8 እንሆናለን። ከ8ቱ ተቅሪበን 5ቱ 6ቱ ማለት ነው እርግጠኛ ሆኜ የምመሰክርላቸው አላገቡም። ከዛ በፊት ግን ሴት በሐራም እንትን ብለው ያውቁ አላገቡም። ስለዚህ ጥብቅ ናቸው፣ ራሳቸውን ጠብቀዋል ማለት ነው። ብዙ ወንዶች የሚያገቡት በቃ የመጀመሪያ ኒካህ ካደረጉ በኋላ ነው ያን ነገር የሚያዩት ማለት ነው። ብዙ ወንዶች ማለት ነው። እኔ እያወራሁት ያለሁት ስለማውቀው በዙሪያ ስላሉ ሰዎች ነው። ከ8 ይሄ እኔ እርግጠኛ ሆኜ የምናገርላቸው ናቸው። ግልጽ ነው። እስኪ አንድ ቦታ ወይም ደግሞ ኢጃዛ ቤት ማለት ነው የረፍት ቦታችሁ ተሰባስቦ እስኪ 100 ሴት ይኖር፣ ከመቶ ስንቱ ነው ድንግልናውን ለባሉ የሰጠው ወይም ደግሞ ያላገቡ ከሆኑ ድንግልናቸውን ይዘው የተቀመጡት የሚለው ለውድድር ብታቀርቡት የሚገናኝ አይደለም። 15 አይሆኑ፣ ከመቶ 15 10 ላይ ሆኑ ይችላሉ። ስለዚህ የማይወዳደር ነገር ልክ ይሄ ጥፋትን ማለት ነው የሰራችሁትን ጥፋት ወንዶችን እንዳጠቃላይ ተጠያቂ ማለት ምናልባት አንድ ባለጌ ብዙ ሴት ሊያዳርስ ይችላል። ስለዚህ ወንዶችን አጠቃላይ ተጠያቂ የሚሆኑበት መንገድ የለም። ሀታ እስካሁን ያላገቡ ሴት አይተው የማያውቁ የማውቃቸው ጓደኞች አሉ፣ ጥብቆች ማለት ነው። ስለዚህ ወንድ ሞልቷል። ይሄ እርግጠኛ ሆኜ ነው የምነግራችሁ። ሴትና ወንዱ ለውድድር የሚቀርብ አይደለም። ወንዱ ኒካህ ካሰረ በኋላ ነው ብዙዎቹ ማለት ነው እኔም ማውቃቸው ብዙዎቹ ከዚያ በኋላ ነው ወደዚህ ነገር የሚገቡት እንጂ ቦይ ፍሬንድ ፍሬንድ እንትን ካሉ በኋላ ብዙ ነገር ካሳለፉ በኋላ አይደለም ወደ ትዳር የሚገቡት ማለት ነው፣ ወንዶች በብዛት ማለት ነው። ስለዚህ ወንዶችን ተጠያቂ ከማድረግ ራሳችሁን ክብራችሁን ጠብቃችሁ ለባላችሁ ማስገኘቱ እሱ ለወደፊት ትዳራችሁ የተሳካ እንደሆነ ትልቅ አስተዋጽኦ አለው። ወሰላሙ አለይኩም።